ሰላም እንዴት ናችሁ? ዛሬ እስቲ ከረጅም የሆስፒታል ቀን ውሎ በኋላ ማታ ለመኝታ ሲዘጋጅ በዛው አንዳንድ ነገር ልበላችሁ። ብዙዎቻችን ምን እናስባለን? አካዳሚካሊ ስማርት ከሆንን ወይ ደግሞ ሰርቴን ኤሪያ ኦፍ ላይፍ ላይ ጥሩ ከሆንን የሆነ ራሳችንን ማሳደግ እንዳለብን ብዙ እውቀቶችን ማግኘት እንዳለብን አናስብም እና ሆል ሳይድድ መሆን ወይም በሁሉም ሳይድ ጥሩ መሆንን አናስብም እና ሪሰንትሊ ብቻ ይህንን መጽሐፍ እያነበብኩት ነበር። ነግራችኋለሁ ከዚህም በፊት ትንሽ ረዘም ይላል መጽሐፉ፣ ግን ደግሞ ዩዥሊ እኔ ኦዲዮ ቡኮችን እጠቀማለሁ። በጣም ኦዲዮ ቡክ የምወድ አይነት ሰው ነኝ እና ታክሲ ላይ ኦር ኤኒ ስራ ስሰራ ቤት ውስጥም ቢሆን እንደዚህ ዋይን ዳውን ሳደርግ ምናምን ኦዲዮ ቡኮችን እጠቀማለሁ እና በጣም ነው የሚረዳኝ። ማለት አንዳንድ ሰዎች ሁላ አያምኑኝም። በጣም ነው የምጠቀመው ከኦዲዮ ቡኮች። ሰው እንደሚያስበው የግድ ቁጭ ብለን ስለ አነበብን ብቻ አይደለም እና ብቻ ምን እያነበባችሁ ነው? ከረንትሊ ምን አይነት መጽሐፍ እያነበባችሁ ነው? የምር አይ ሃይሊ ዋንት ኢንካሬጅ ዩ ጋይስ ከትምህርታችሁ ውጭ ወይም ደግሞ ከረንትሊ ከምትሰሩት ስራ ውጭ ተጨማሪ መጽሐፎችን እንድታነቡ። ኦብቪየስሊ ቢ ቬሪ ሴሌክቲቭ፣ ግን ደግሞ አይምሯችን ነፍሳችን በጣም እውቀት ይፈልጋል እና እውቀትን ሞር እንድትፈልጉ አይ ዋንት ኢንካሬጅ ዩ ጋይስ። ትምህርት ቤት የማያስተምሩን ብዙ ነገሮች ስላሉ ወጥተን ደግሞ ስንኖር ለመኖር የሚያስችሉ ዊዝደሞች እንዲኖሩን ማለት ነው እና ቴንክ ዩ ፎር ዋቺንግ ባይ